በማርፈት ማን ያሸንፋል? ሌላ ትውልድ እንጠብቃለን። ለማንኛውም እነሱ ይምጡ፣ እኛ እንቀጥላለን። እግዚአብሔር ይመስገን። ሳምንት የጀመርኩት ሀሳብ አለ፣ ግን እየተናገርኩ የአንዳንዶቻችሁን እጅና ፊት ሳይ ምንም አይነት ማስታወሻ አትይዙ። ስለዚህ ይጠቅማችኋል ማስታወሻ መያዝ። አሁን በሰማችሁበት መረዳት ትረዳላችሁ። ወደፊት ግን ያን ማስታወሻ ስታነቡት በተለየ መንገድ ጌታ ይመጣል። አሜን። ይሄ ተለማምጃለሁ። ስለዚህ ማስታወሻ እንድትይዙ ማስታወሻ ልሰጣችሁ። አሜን አሜን። እቺን ማስታወሻ ልሰጣችሁ፣ ማስታወሻ እንድትይዙ። ስለዚህ የሁለቱን ቀን ስብከቴን ነው ባጭር የጻፍኩት። ማስታወሻ አለ። ማስታወሻ እንድትይዙ። እሺ እስቲ ዘፍጥረት ምዕራፍ 21 ታውቁ ይላላችሁ። ስንት ሰው ደግሞ መጽሐፍ ይዞ በቺስ ሞባይል ያለ እባካችሁ እሱ ላይ እንኳን ጭናችሁ ቢያንስ ለሱ የምናደርገው መልካም ነው። ምዕራፍ 22 ላይ ይሄ እንግዲህ እግዚአብሔር በሰጠን ጊዜ በእነዚህ ታች ባሉ ቀናት ሁሉ በዚህ በ22ኛው ምዕራፍ ላይ ነው የምመላለሰው። ግን ከዚያ በፊት ምክንያቱም ምዕራፉ ሲገባ ከነዚህም ነገሮች በኋላ ስለሚል ምንድን ነው ከነዚህ ነገር በኋላ ያለው? በጣም ብዙ ነገር ነው ያለው። በአብርሃም ሕይወት ውስጥ በጣም ብዙ ነገር አልፏል። እኔ ግን አንዷን ነው የወሰድኩት። ምዕራፍ 21 ላይ ያደረገውን ግብዣ ነው የወሰድኩት። ስለዚህ ወደፊት በሚኖረን ጊዜ ለእኛ ብቻ ሳይሆን በዓለም ላይ ላለው ሁሉ ሕዝብ እግዚአብሔር ግብዣን አዘጋጅቷል። ያለፈውን ሁሉ የሚያስረጭ። ስለዚህ እኛ መለማመድ ጀምረናል። ስለዚህ ለማስታወስ ያህል ምዕራፍ 21 ላይ ከቁጥር 8 እስከ 11 ነበር ያነበብነው። አንድ ግብዣ ተካሂዷል። የግብዣው ምክንያት የይስሐቅ ማደግና ጡት መጣል ነው። ይሄ ከሁላችን የሚፈለግ ነገር ነው። ጡት ብንጥልና ወተት ብንተው እግዚአብሔር የሚያዘጋጀው የፈቃዱ እውቀት አለ። በአብርሃም የማየው ይሄ ነው። በአብርሃም ግብዣ የማየው ይሄ ነው። ስለዚህ ለትምህርታችን ከተጻፈ ጡት አስጣለው፣ ወተት ተወ። ስለዚህ በዚያች ቀን ግብዣ አደረገ ይላል። ምክንያቱ ይሄ ነው። ውጤቱን ስትመለከቱ ደግሞ በሚያስገርም ሁኔታ ውጤት ታይቷል። ሁለት ኪዳኖች ተፋቱ። ሁለት ሴቶች ተለያዩ። አብረው የሚኖሩ ሁለት ሴቶች ተለያዩ። የወራሹም አንድ ጊዜ ስብከቴን ላቁምና እባካችሁ አንድ ያጨብጭቡላቸው። አረፈዱ ብለን አናኮርፍም። ያው ምህረታችን ጨባገባ እግዚአብሔር ይመስገን። መውረስ ተረጋግጧል። በዚያ ግብዣ ወራሽ ማን እንደሆነ ግብዣው አረጋግጧል። ስለዚህ አሁንም በዘመናችን እግዚአብሔር በሚያዘጋጀው ግብዣ ወራሽ መሆናችን ይረጋገጣል። ስንወርስ ከኛ ደግሞ የሚወጣ ሌላ አሜን። እሱ እስማኤል አሜን። በስጋ ፈቃድ የተወለደ አሜን። ሃሌሉያ አሜን። በስጋ ሐሳብ የተወለደ የመጀመሪያ ሰው ፊተኛ የተባለ ይስሐቅን ይቀድመዋል አይደል? ይቀድመዋል። ክርስቶስን የሚቀድም ሌላ ማንነት አለ።
ግን በክርስቶስ መገለጥ እርሱ ተሽሯል። ሌላ ያልኳችሁ ነገር ነበር። ወደ እግዚአብሔር ቃልና ወደ እግዚአብሔር መንፈስ እንመለስ። ይሄ ነው የሚያሳየኝ ግብዣው። ምክንያቱም ወደ ኢሳይያስ ምዕራፍ 25 ላይ ሄደን አንድ ነገር ተመልክተን ነበር። ስለዚህ የእግዚአብሔር ቃል በሕይወታችን ከተዘራ ይህች ምድር የምታበቅለው ነገር አለ ማለት ነው። እግዚአብሔር ቃል ሌላ ምድር የለውም ከኛ ሌላ። አሜን አሜን። እግዚአብሔር ቃል በእኛ ይዘራል። አሜን። መሬቱ ይለወጣል። አሜን። እግዚአብሔር ይመስገን። አሜን። መሬታችን ይለወጣል። ሃሌሉያ። አሜን አሜን። የእግዚአብሔር ፈቃድ በሰማይ የሆነችው እንዲሁም በምድር ትሆናለች። አሜን አሜን። የእግዚአብሔር መንግስት ትመጣለች። አሜን። ምድራችን ትቀየራለች። አሜን። እግዚአብሔር ይመስገን። በዚህ ግብዣ ያየነው ይሄ ነው። የሚገርማችሁ ኢሳይያስ 25ን መልሼ ሳየው ያልነገርኳችሁ ነገር ታማሚ ሰዎች የሚበሉት ግብዣ አይደለም። ያረጀ ወንዶች ቅልጥም የሞላበት የሰባ ነገር የታመመ ሰው አይበላው። ሁለት ማለት መንፈሳዊ ታማሚ የእግዚአብሔርን ግብዣ አይበላም። እንደ ታመመ ይቀጥላል። በእርግጥ በዚህ ግብዣ ግን የሚፈወሱ አለ። ምግብ ብርታት አይደለም። ምግብ ብርታት ነው። ሌላው የወይን ጠጅ ነው። ደስታ ነው። እግዚአብሔር ደስታ ኃይላችን ለምሱ ደስታ ማለት የወይን ጠጅ በሌላ በኩል ስትመለከቱ የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ ነው። እግዚአብሔር ይመስገን። ስለዚህ በዚህ ግብዣ ምንድን ነው ያየነው? እስማኤል ወጣ። በኢሳይያስ ግብዣ ደግሞ በሕዝብ ሁሉ ላይ የተጣለው መጋረጃ ተነሳ። ድንቅ ነው። ምን ይሆን እሱ? እኔ በአዲስ ኪዳን በተጻፈ መጽሐፍ ስመለከት አንድ ነገር አሳይቻቸው ነበር። ሐሳባቸው ደነዘዘ። እስከ ዛሬ ድረስ ስለ ሙሴ መጽሐፍ ሲነበብ መጋረጃው ይኖራልና የት ነው መጋረጃው? ሐሳባቸው ደነዘዘ። ጳውሎስ በሌላ ቦታ ሐሳባችሁ ተበላሽቶ ከክርስቶስ ቅንነት አይደለም ይላል። የሐሳብ መበላሸት፣ የሐሳብ መደንዘዝ ምንድን ነው የሚያስወግደው? ግብዣ። የልብ መለወጥ እንዴት ነው? በልባችሁ መለወጥ ተለወጥ። አሜን። ሰውየው ልቡ ስለሆነ እኛ ግን የክርስቶስ ልብ አለ። አሜን። ይሄ ነበር ሳምንት ያለው። እግዚአብሔር ይመስገን። እስቲ ወደ ራእይ 1 ላይ ሄዱ። ዮሐንስ የእግዚአብሔርን ቃል በመንፈስ ሲያደምጥ ወደ ድምፁ እንደዞረ ነው የሚናገረውና እስቲ እሱን ላንብብላችሁ። ከዛ በኋላ ወደ አስቴር ግብዣ ነው የምወስዳችሁ። ሳምንት እንዳልኳችሁ አስቴር መጽሐፍ ውስጥ 2 ግብዣዎች አሉ። እነዛ 2 ግብዣዎች 2 ሰው አስወግደዋል። ሃሌሉያ። ምን ጊዜም ግብዣ ሰው ያስወግዳል። ሰው በምን ይወገዳል? በግብዣ ነው። ሰው አብጣላችኋል። እናንተን ማለት ያለ ሰው ነው ያለው። ሰው በሁሉ ውስጥ ሰውን ሁሉ ሰው ያደረገ ሰው። አንዳንድ ሰዎች ሰው አደረገኝ እግዚአብሔር ይላሉ። አዎ ይገባል። ሰው አደረገኝ ይገባል። ለሰውነት የሚያስፈልገው ነገር ሰጠኝ ማለት ነው አይደል? እስኪ ምዕራፍ 10 ላይ ምዕራፍ 4 በጌታ ቀን በመንፈስ ነበርኩ። በኋላ የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። ቁጥር 12 የሚናገረኝንም ድምፅ ፈራለሁ። ዘወር ብዬ 7 የወርቅ መቅረዞች፣ በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። ድምፅ በአንድ አቅጣጫ መጥቶለታል ለዚህ ሰው። ወደዚህ ድምፅ ዞር አልኩ ነው የሚለው። ሲዞር ተናጋሪውን ወይም አካሉን ያገኝ።
ስለዚህ እጸልያለሁ ለራሴ ወደ እግዚአብሔር ወደ ራስህ የሚያዞረኝ ቃል ስጠኝ። አሜን አሜን አሜን። ይሄ ሰው ድምፅ ሲሰማ ወደ ሰማበት ነው የዞረው። መቅረዞች አየ። በመቅረዞች መካከል ደግሞ የሰው ልጅ የሚመስለውን መልክ አይቷል። ሃሌሉያ አሜን። ስለዚህ የእግዚአብሔር ቃል ሲገለጥ መልክ አብሮ ይዞ ይመጣል። አሜን መልክ፣ አሜን ባህሪ፣ ማንነት። አሜን አሜን አሜን። አስተዋላችሁ? የእግዚአብሔር ቃል ሲመጣ ወደ መጣበት ስንዞር አቅጣጫ ያስለውጣል። የእግዚአብሔር ቃል በሄድክበት መሄድ አትችልም። አሜን አሜን። ካለዛ የእግዚአብሔር ቃል አልመጣም። የሰው ቃል ነበር ወይም የሚታወቅ ነገር ነው። ይሄ የጥቅስ ቡትቶ ሰፍተን መልበስ እንችላለን። ጥቅስ ማንም አይጠቅሰዋል። የሚገርመኝ ሰይጣን መጥቀሱ አይደል? ዲያብሎስ ሊፈትነው ወደዛ ወሰደው። ከዛ ምን ጠቀሰ? እሱ ካልሆነ እግዚአብሔር በመንፈስ ከተናገረን ወደ እግዚአብሔርና ወደ መንፈሱ ከተመለስን ያ ቃል ያዞረናል፣ አቅጣጫ ይለውጣል፣ መልክ ያሳያል። መልክ አሜን አሜን። ከዚያ በኋላ ያንን መልክ እያየን ነው የምንሄደው። የግብዣው መንፈስ ይሄን ነው የሚያመጣው ማለት ነው። እግዚአብሔር ይመስገን። ስለዚህ ወደ ውስጠኛው ስፍራ ባለፈው ሳምንት እንዳለው ገቡ። ሌዋውያንና ካህናት መቅደሱን አነጹት። አሁን ከሰው ሐሳብ፣ ከሰው ትምህርት፣ ከሰው መረዳት፣ ከሰው አመለካከት፣ ከሰው ነገር ሁሉ ልንነጻ የምንችለው ይሄ ቃል በላያችን ላይ ሲመጣ ነው። ከሰው ከሚባል ነገር ሁሉ እንነጻለን። እግዚአብሔር ይመስገን። በልባችን መለወጥ እንለወጣለን። በአእምሮአችን መንፈስ እንታደሳለን። አሜን። ገርመኛል። አእምሮ መንፈስ አለው እንዴ? ውስጠኛው ማለት ነው። እሺ ሳምንት ያልኩት ይሄን ይመስላል። እስቲ ዛሬ ወደ አስቴር መጽሐፍ ልውሰዳችሁና ብዙ ሰዎች ይሄ መጽሐፍ ያው የእግዚአብሔር ስም አልተጠቀሰበትም ይላሉ። ሳምንት ኳሮች የለበሱት አንድ ከረንቴራ አይቻል God speaks in silence ይላል። እግዚአብሔር በጸጥታ ይናገራል። እንደው በግርግፍ እግዚአብሔር በጸጥታ። ስለዚህ እያንዳንዱ የዚህ መጽሐፍ ክፍል እግዚአብሔርን ይናገራል። ከመጀመሪያ እስከ መጨረሻ የመጽሐፉን መንፈስ ከተረዳ ነው፣ መጽሐፉን ከተረጎም ነው። በእርግጥ እግዚአብሔር በእያንዳንዱ ጥቅስ ውስጥ አለ። ስለዚህ ላንብብ። ረዥም ጥቅስ ነው ማነበው፣ እንዳትሰለቹ። ምዕራፍ 1 ላይ በአርጤክስም ዘመን እንዲህ ሆነ። ይህም አርጤክስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ። በዚያም ዘመን ንጉሥ አርጤክስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎቹና ለአገልጋዮች ሁሉ ግብዣ አደረገ። የፋርስና የሜዶ ታላላቆች ሁሉ የየሀገሩ አዛውንትና ሹማምንት በፊቱ ነበሩ። የከበረውን የመንግስቱን ሀብት፣ የታላቅነቱን፣ የግርማዊነቱን ክብር 180 ቀን ያህል አሳያቸው። ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሥ በንጉሥ ቤት አትክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊ መጋረጆች ከጥሩ በፍታና ከሐምራዊ መጋረጃ በተሰራ ገመድ በብር ቀለበትና በእብነበረድ አዕማድ ላይ ተዘርግተው ነበር። አልጋዎቹ ከወርቅና ከብር ተሰጥተው በቀይና በነጭ በብጫና በጥቁር ላይ ነበሩ። መጠጡም በልዩ ልዩ በወርቅ ዕቃ ይታደል ነበር። የወይን ጠጅ እንደ ንጉሥ ለጋስነት መጠን እጅግ ብዙ ነበረ። ንጉሡም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም። ንግሥቱ አስጢን በንጉሥ በአርጤክስ ቤተ መንግሥት ለሴቶች ግብዣ አደረገች። ይሄ በጣም የሚመስጥ ታሪክ ነው። በእርግጥ የመልእክቱ ጥልቀትና መገለጥ በጣም ሰፊ ነው። እኔ አሁን መጽሐፉን ልናጠና አይደለም የከፈትኩት። በጣም የሚያስገርም እዚህ ውስጥ ያሉ ቀለማት
እዚህ ውስጥ የተጠቀመባቸው ነገሮች ሁሉ የንጉስን ክብርና ማንነት የሚገልጡ ናቸው። ንጉስ በእነዚህ ነገሮች ነው የሚገለጠው። እንደ ንጉስ ነገር የንጉስ ነገር ናቸውና እነዚህ እንደ ንጉስ ነገር ንጉስ በእነዚህ ይገለጣል። የማንነቱ ማሳያ ናቸው እነዚህ። ስለያንዳንዱ ነገር ለመናገር በጊዜ የለም። ግን እግዚአብሔር አይናችን ይክፈት። አሜን። መጽሐፍ በከንቱ አልተጻፈም። እግዚአብሔር አባካኝ አይደለም። መክፈት ካልቻልን እንጂ ማንበብ ካልቻልን እንጂ በእርግጥ አባካኝ አይደለም። ስለዚህ ምንድነው እዚህ ጋር ያደረገው? አንድ የማየው በጣም የሚጎላብኝ ነገር ንጉስ ድል አድርጓል በ127 ሀገሮች ላይ። ድሉን ግን እየተካፈለ ነው ከባለሟሎቹ ጋር። እግዚአብሔር ይመስገን። ድሉን እያራና እያካፈለ ነው ያለው። የድሉን መልካምነት እየገለጸላቸው ነው ያለው። ኢየሱስ የድል ንጉስ ነው። አሜን አሜን። ያንን ድል ነው ዕለት የሚያካፍለን። እኛም የእርሱ ባለሟሎች ነን። ስለዚህ ድሉን እንድናይ በመንግስቱ አደባባይ ዙፋኑ በገዛበት ትንሽና ትልቅ የተባለ ሁሉ ስፍራ ንጉስ አድራጊነቱን አካፍሏል። ይሄንን በጥቂቱ ያለው በቁጥር 3 እና 2 ምንድነው የምታየው? ግብዣው በመንግስቱ ቤት ውስጥ ነው ወይ በቤተ መንግስቱ ውስጥ ነው። መንግስቱ በሚኖሩበት ቤት ውስጥ ነው ግብዣውን ያደረገው። ንጉስ በገዛበት ስፍራ ማለት ነው። ስለዚህ አንድ ነገር ልበል፣ ክርስቶስ በገዛበት ስፍራ፣ እግዚአብሔር በገዛበት ስፍራ ግብዣ አለ። አሜን አሜን አሜን። ልትገቡ? አዎ። እግዚአብሔር በገዛበት ስፍራ ግብዣ አለ። አሜን። እግዚአብሔር ባልገዛበት ግብዣ የለም። ስለዚህ እግዚአብሔር ይግዛል። አሜን። ለነገሩ ለመገዛት ነው የዳነው። አሜን አሜን። የመንግስቱ ግዛት ነበር። ለዚህ መንግስት ሐሳብ እንገዛለን። ስለዚህ ንጉስ በገዛበት ግብዣ አለ። ዙፋኑ በተንሰራፋበት ግብዣ አለ። እኛ የመንግስት ህዝብ ነን ስንል ለመንግስት የምንገዛንን ማለት ነው። እግዚአብሔር ይርዳል። አሜን። ለእግዚአብሔር መንግስት ሳንገዛ እግዚአብሔር መንግስት እንዴት ልናውቅ እንችላለን? ስለዚህ የዙፋኑ ስፍራ ነበረ፣ የሚገዛበት ስፍራ ነው ይሄ ስፍራ። ይሄን ማለት ይችላል። ግን የሚገርማችሁ ነገር ንጉስ ያለውን ሰው በሙሉ አምጥቶ የሚያሳይ አልተናገረም። ንጉስ አልተናገረም። እዚህ ጋር አሳየ አይደል? አሳይቷል። በንጉስ ልክ ንጉስ ተገልጧል። አልተናገረም። አንድ ነገር ብቻ ተናግሯል። አስጢንን አምጡልኝ። ስለዚህ ኋላ ነገራችሁ እቺ ብቻ ነው የተናገረው። እንዴት ትፈለጋለች? እንዴት ውድ ናት እቺ! እሷ ነው። ሌላ ነገር አልተናገረም። የሰበሰበውን ሁሉ አሳየ። ድሉን አካፍሏል። ክብሩን አሳይቷል። የመንግስቱና የግርማዊነቱን ታላቅነት አሳይቷል። አሁን ደግሞ አንድ ነገር ይቀረዋል። በወይን ጠጅ ከመገለጥ በእነዚህ እብነበረዶችና በሌላ ነገር መጋረጃዎች ከመገለጥ ሚስቴን አምጡና በሷ ደግሞ ልጣያ። ሃሌሉያ። የመጨረሻ አሁን ባለንበት ጊዜ እግዚአብሔር ሰማያት ክብርህን ይናገራሉ። እውነት ስለ ሰማይ ስፋት እና ታላቅነት እግዚአብሔርን ማመስገን ጥሩ ነው። አሁን ግን በእኔ ይኖራል። እኔ እግዚአብሔር ሰማይ ነኝ፣ እኔ እግዚአብሔር ምድር ነኝ እንላለን። አዎ። ስለዚህ የመጨረሻው በአካሉ ይገለጣል። አሜን። ይፈልጋታል። ንጉሥ ምንም ሳይናገር ስለ እሷ ብቻ ይናገራል። ልንገራችሁ፣ ሁሉም ነገር ስለ ቤተ ክርስቲያን ተጋጥሟል። ስለ አካሉ ተጋጥሟል ሁሉ ነገር። ምክንያቱም ይህ ራስነቱን የሚለማመደው በአካሉ ሰው። አሜን። ይህ ግብዣ ድንቅ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ምን አደረገ? በጥንት
እስራኤላውያን ሁሉ ሰበሰባቸውና እግዚአብሔር ተናገረ። በእርግጥ ይሄም በሶስተኛው ዓመት ነው። በሶስተኛው ዓመት እግዚአብሔር በሶስተኛው ወር መጣ። ያንን ሕዝብ ሁሉ ሰበሰበና እናንተ የካህናት መንግስት ናችሁ አላቸው። ይሄ የሚያስደንቅ ቃል ነው። እግዚአብሔር ይመስገን። በሶስተኛው ቀን እግዚአብሔር በሲና ቃል ይዞ መጣ። ከቃል በፊት እግዚአብሔር ምን ነገር አልገለጠም። በግብፅ ነው እነዛ ሁሉ ተአምራቶች የተደረጉት። አስተዋላችሁ? አዎ፣ ከግብፅ ለመውጣት 11 ተአምራቶች ተደርገዋል። እዚህ ጋር ሲመጡ ግን አሁን ለተአምራት ብቻ ሳይሆን ለቃል እግዚአብሔር ወረደ። አሜን። በቃል ወረደ። በምድረ በዳ ድግስ ነበረው። ይሄንን የምናየው ዘፍጥረት ምዕራፍ 22ን ማየት ስንጀምር ነው። ስለዚህ ልተው ጊዜ ስለማይበቃ፣ ስለዚህ ለነዚህ ሰዎች ግን በህይወታቸው አዲስ ቀን ነው። ሃሌሉያ። እግዚአብሔር ሳይናገር እንቁራሪት እየላከ ውሃ ደም እያደረገ ተአምር እያሳየ አወጣቸው። አሁን ግን ተናገረ። ስለዚህ ለነዚህ ህዝቦች አዲስ ቀን ነው። እግዚአብሔር የተናገረበት ቀን አዲስ ቀን ነው በህይወታችን። አሜን አሜን። እግዚአብሔር የተናገረበት ቀን፣ እግዚአብሔር እኛን የመከረበት ቀን ማለት ነው። ስለዚህ የእግዚአብሔር ቃል ለእግዚአብሔር ህዝብ ተለቀቀ። ግን በጣም ያሳዝናል ወገኖች። እሱንም ሌላ ጊዜ እንላለን። እግዚአብሔር አይናገረን፣ አንተ ተናገረን አለበል። ምክንያቱም እንሞታለን። እግዚአብሔር ተናግሮ በህይወት የኖረ የለምና አይናገረን፣ አንሙት፣ እንኑር። አንተ ተናግረህን እንኑር። እግዚአብሔር ተናግሮን አንሙት። እግዚአብሔር ግብዣ ሲበላ የሚሞት አንድ አለ፣ የሚኖርም አለ። ስለዚህ ግብዣ አያስፈልገንም። መሞት ስለማንፈልጋል። ዛሬ የእግዚአብሔር ቃል ለምን ደከመ? ሰው መኖር ስለሚፈልግ። እግዚአብሔር መናገር አቅቶት አይደለም። ለኛ ይናገረናል። አሜን። አዎ፣ ተናግሮ ይጨርሳል። አሜን አሜን አሜን። ተናግሮ ይጨርሳል። ተማማሉ ከእግዚአብሔር ጋር። እነዛ ሰዎች ተማምለዋል። ተማምለው ለአንድ ሰው አንተ መልእክት አምጣ ይበቃናል፣ እግዚአብሔር አይናገረን። እኛ ግን እንማማላለን፣ እግዚአብሔር ይናገረን እንለቅ። አሜን። ጊዜው የሚገርማችሁ ነገር ይሄ እምቢ ካላችሁ በሌላ መንገድ ሙቱ። አሜን አሜን። እሱ ነው የሚሻለው። እግዚአብሔር ይመስገን። ስለዚህ ወገኖች ስለ ቀለማቱ የአባቴ መንፈስ በእናንተ ላይ ይምጣ። አሜን። በዚህ መጽሐፍ የተጻፉትን ቀለማት ለመግለጥ አሜን ጊዜ ይኖረናል። ወደፊት እናየዋለን። ለእኔ የተረዳው አሁን ደግሞ ለእናንተ ይግለጥ። የቀለማቱ ክብር ማለት ነው። ግን ሁለት ነገር መጥቀስ ፈልጋለሁ በዚህ ስቴር መጽሐፍ። አልጋውና እምነ በረዶቹ የሸፈኑት መሬት ናጋም ይሰራ 180 ቀን ነው። 7 ቀን ሲጨመር 187 ቀን። እንዴት ሰው በወንበር ላይ ዝም ብሎ ይቀመጣል? መንግስቱ ያሳርፋል። አሜን አሜን አሜን። መንግስቱ ያሳርፋል። አሜን። አንድ ነገር ትዝ አለኝ። ኢየሱስ ክርስቶስ ዳቦውን ቆርሶ ከመስጠቱ በፊት ሳር ላይ አስቀመጣቸው። ሳር ላይ ስትቀመጥ ምን ይሰማል? ረፍት አይደል? አሳረፈና መገባቸው። አሜን። ለ187 ቀን የተዘጋጀ ወንበር ሳይሆን አልጋ። ይህች የእግዚአብሔር ሰንበት ነው። አሜን። ይህች የእግዚአብሔር ረፍት ምሳሌ ናት። አሜን። አልጋ። አሜን። ሃሌሉያ። በክርስቶስ የተሰራው የእግዚአብሔር ስራ ነው አልጋው። አሜን። ግብዣው አልጋ አምጥቷል። አሜን። ሌላው ነገር አሁን እዚህ ቤት ስታዩ ወል ቱ ወል ምን ሆኗል? ወለሉ ይታያል። የቤቱ አይታይም። ልክ ነኝ። አይታይም፣ ተሸፍኗል። የአርጤክስ መንግስት በእብነ በረድ ተሸፍኗል። መሬት አይታይም። አሜን። ምንም አልተረዳት። ድንቅ ነው። በአርጤክስ
ግዛትና በሱሳ ግንብ ባለበት መሬት የለም። አሜን። በእግዚአብሔር መንግስት እግዚአብሔር መንግስቱን በእኛ ሲገዛ መሬት አይታይም። አሜን። ዋው ሃሌሉያ። መሬታዊነት ማለት ነው አይደል? አሜን። ግብዣው ድንቅ ነው። አሜን። እነዚህን ነገሮች ሁሉ ይገልጣል። እግዚአብሔር ይመስገን። አሜን። መጠጡ በምን ነበር ነው የሚለው? በወርቅ። ይሄ የወይን ጠጅ በወርቅ ዕቃ ነው የመጣው። መጽሐፍ ቅዱሳችን ምንድን ነው የሚለው? ወርቅ መለኮታዊ ነው። ወርቅ መለኮትን ይናገራል። ወርቅ የመለኮት ምሳሌ ነው። ስለዚህ ንጉሥ ያዘጋጀው የወይን ጠጅ በወርቅ ዕቃ ስንት ነበሩ? በ127 ሀገር ላይ የነበሩ ባለሞት ሹማምንት ትልቁ እስከ ትንሹ የተሰበሰባል። ሃሌሉያ አሜን። እግዚአብሔር መንግስት ማንም ይዟል። ሁሉም ትልቁና ትንሹ ሁሉ ይዞ በወርቅ ዕቃ የወይን ጠጅ ያጠጣል። አሜን። የሀብቱ ታላቅነት ምን ያህላል? የባለጠግነቱ ታላቅነት ምን ያህላል? እግዚአብሔር የተመሰገነ። አሜን። ስለዚህ ያለ ሕግ ነበረ። ይሄ የንጉሱም ለጋስነት ያሳያል። ንጉስ ለጋስ ነው። በስስት አይደለም የሚሰጠው። ሃሌሉያ አሜን። ሁሉም ጠገበ። እግዚአብሔር ይመስገን። ስለዚህ የዚህ ሁሉ ውጤት አንድ ነገር አምጥቷል። ይህን ክፍል ከኔ በላይ ልታወጡለት ትችላላችሁ። ግን ከዚህ ሁሉ በኋላ አንድ ነገር አድርጓል። አስጢን መምጣት አለበት። አስጢን አንድ ነገር መሆን አለበት። በእሷ መምጣት የንጉስ መገለጥ መሆን አለበት። አስጢን መውጣት መገለጥና መምጣት አለበት። ግን ባነበብኩት ክፍል አስጢንም ለሴቶች ግብዣ አደረገች። ንጉስ ግብዣ ሲያደርግ እሷም አይቀርብኝም ብላ ግብዣ አደረገች። በጣም ይገርማል። አስጢን ንጉስ በማይመለከተው ነገር ንጉስ በማያውቀው ስራ በጣም እንዳተገኘች። አዎ ዘመናችን በዚህ ማየት እንችላለን። ንጉስ በማያውቀው ግብዣ ተጠምዳለች። ንጉስ ድጋፍ ያልሰጠው ግብዣ ለሴቶች አድርጋለች። ይሄ አንድ ነገር ያሳይ። ምዕራፍ እዛው ላይ 10 እና 11 እስቲ ላንብብ። አስቴር ላይ በሰባተኛው ቀን ንጉሥ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቱ አስጢን መልከ መልካም ነበረችና ውበቷ ለሕዝብና ለአለቆች እንዲታይ የመንግስቱ ዘውድ ጭነው ወደ ንጉሥ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7ቱን ጃንደረቦች አዘዘ ይላል። ስማቸውን ሳልጠራ አሁን ውበቷ ጋራ አንድ ነገር ዘውድ ደፍታ እንድትመጣ ነበር የተባለባት። ነገር ግን እምቢ አለች። አንድ ጊዜ ከአንድ አብዮተኛ ሴት ጋር ሳወራ ስለዚህ ነገር ተነስቶ አስጢን ትክክል ናት፣ መብቷን አስከብራለች። ንጉሥ በፈለገ ጊዜ ሊጎትታት አይችልም። ምክንያቱም የእኩልነት ጥያቄ አለ አይደል? መጽሐፍ ቅዱስ ግን እኩልነት አይደለም፣ አንድነት ነው። አንድ ናቸው ይላል እንጂ እኩል ናቸው አይደል? በጣም ልዩነት አለ አይደል? በፍጹም አንድ ናቸው። ያው ዓለም ያለው ማህበረሰብ ነው እኩል ናቸው የሚለው። በጣም ይገርማል። እሱም እኮ የተጀመረው መቼ መሰላችሁ? በጣም በቅርብ ጊዜ የሩሲያ አብዮት ነው። በ1917 የሴቶችን እኩልነት የጀመረው ምዕራባዊም አይደለም። ግን መጽሐፍ ቅዱስ አስደናቂ ነው። አሜን። ረዳት ባልነበረው ጊዜ አሁን ለእናንተ ይጠቅማል። ስለጋ ብቻ ስለማሰብ እስቲ እቺ እንኳን ረዳት ባልነበረው ጊዜ ረዳት እንደፍጠርለት አለ። እንደ እርሱ ያለች ነው የሚለው፣ እንደ እርሱ ያለ ነው የሚለው። እንደ እርሱ ያለች አንብባችሁ ተልበለ
እንደ እርሱ ያለ ረዳት እንፍጠርለት። እንደ እርሱ ያለች አይልም መጽሐፍ፣ እንደ እርሱ ያለ። አሜን። አንድ ናቸው። ስለዚህ አንድ ነገር እነግራችኋለሁ። በእንግሊዝኛው ወንድ ማን ነው የሚለው MAN ማን፣ ሴትስ ውመን WO ቆርጣችሁ ከዛ በኋላ ያለው ምንድን ነው? ማን። ስለዚህ እንዲህ ይላሉ ውመን ማን ዊዝ ኤ ውምብ ማለት ነው። ሴት ማለት ማህፀን ያላት ወንድ ማለት ነው። ስለዚህ ለአብዮተኞች ግልግል ነው ያለ አንድ። ለማንኛውም ነይና ግለጭኝ ነው ያለው። ዘውዴን ጭነሽ ዘውድ። እዚህ ጋር ምን አለ? ዘውድ ማሰብ አይደል? ሐሳብ፣ ሐሳብ፣ የንጉሥ ፈቃድ፣ የንጉሥ ምክር። እባክሽ ነይና ግለጭ። እምቢ አለች ነው የሚለው። ስለዚህ የመጀመሪያ አብዮተኛ ሳትሆን ትቀራለች። እምቢ አለች። ግብዣው ግን የሚገርመው ነገር አስጢንን አስወጣት። ድንቅ ነው። የምፈልገው ያለ ሐሳባችን ያለ የአብርሃም ግብዣ እስማኤልን እንዳስወጣው የአርጤክስ ግብዣ፣ የንጉሥ ግብዣ ይችን አስጢን አስወጣት። ሐሰተኛ ሚስት፣ ከንጉሥ ጋር ያልተዋሃደች፣ ንጉሥን ያላወቀች፣ ንጉሥን ልትገልጥ የማትችል፣ በንጉሥ ስም የምትኖር፣ በንጉሥ አደባባይና አዳራሽ ግን ለሴቶች ግብዣ የምታደርግ ሴት። ስለ ጾታ ነው ማወራው? ስለ ነፍስ ነው ማወራው። ይቺ ነፍስ ነፍሳትን ሰብስባ ግብዣ ታደርጋለች። ንጉሥ የሌለበት በቃ በዚህ ስራ ተጠምዳ ነበር። አልወጣም ማለች። አልወጣም፣ አትወጪም። ሰባቱ የንጉሥ አማካሪዎች፣ የዘመኑን ነገር የሚያውቁ፣ የንጉሥን ልብ የሚያውቁ ምከሩ አላቸው። አሜን። ሰባት እንዴት አስደነቀ! እነዚህ ሰባት ኃይሎች፣ ሰባት መናፍስ ወደ ዓለም ሁሉ የሚላኩ አለ። እንምከራው። እቺ ለሴቶች ሁሉ መጥፎ አራያ ሆናለችና ትወገድ። ሃሌሉያ። ወገኖች እንጠንቀቅ። እግዚአብሔር ምን ይላል? አንዱ ውሽሞች ያታለሉ ይላል መጽሐፍ። አይገርምም? ውሽሞች አታለሉ። ስለዚህ ካታላይቱ ይልቅ አለ እግዚአብሔር ከዳተኛይቱን ላጽድቅ አለ። አሜን። መሸሽ የለብንም። አሁን ካለው ከዚህ ዓለም ስርዓት፣ ከቤተ ክርስቲያን ስርዓት፣ ቤተ ክርስቲያን ደግሳ ከምታበላው ነገር መሸሽ የለብንም ወይ? ቤተ ክርስቲያን በቅንፍ እኔ የምላት እሷ፣ እግዚአብሔር የሚላት ግን እግዚአብሔርና እሷ እንዴት ሊለያዩ ይችላሉ? አስቴርን አገኘ። ሌላው ነገር ይሄው ግብዣ። ያ ምክር ይችን ሲያስወርፍ ሌላዋን አመጣ። ድንግል በሁሉ ተፈልጋ ተገኘች። ማለት ያረከሰች፣ በሰው ትምህርት፣ በሰው አስተሳሰብ፣ በሰው መረዳት ያረከሰች ተፈልጋ ተገኘች። አሁን ንጉሥን ልታወጣ ነው። ስለዚህ ወደ አስቴር ሀሳብ ልንመጣ ነው ማለት የመንግስቱን ዘውድ ከ187 ቀን በኋላ። እነዚህ ቀናቶች ራሳቸው ትርጉም አላቸው። 6 ወር ማለት 6 ወር ቁጭ ብለው ይበላሉ። በቃ ዝም ብሎ መብላት፣ መጠጣት፣ የንጉሱን ክብር ማየት 6 ወር። አሜን። 7 ቀን ግን ሁሉም ሰው እንዲጠጣ ተጨመረ። አሜን አሜን። ምን አይነት እረፍት ነው! ምን አይነት ማየት ነው! ምን አይነት ንጉሥ 6 ወር ሙሉ ቁጭ ብሎ በንጉሥ ፊት ንጉሥ ማየት። አሜን አሜን። ይሁንልን። አሜን። በዘመናችን ሁሉ የሚያታክታል። ቤትህን ትተህ ምን
ማለት አሜን ኧረ ደስ ይላል። አሜን ይሄን ንጉሥ እናየዋለን። አሜን አሜን ራሷ ላይ ዘውድ ሲጫን አስተሳሰቧ ማለት ነው፣ ሀሳቧ ማለት ነው፣ አመለካከቷ፣ መረዳቷ፣ ትምህርቷ የንጉሥ እንዲሆን ማለት ነው፣ በንጉሥ ሀሳብ እንዲቀየር ማለት ነው። ይሄ ነው እግዚአብሔር የሚፈልገው። ስለዚህ የውጭው ዘውድ በውጭ በእሷ ላይ የሚደፋው ዘውድ የንጉሱን የውስጥ ሀሳብ የሚያወጣ ነው። ይህን ነገር ነው የተቃወመችው። አስቴር እምቢ አለች። በጣም የሚያሳዝን ግብዣና እድል ያጣችው። ከንጉስ ቃልና ከንጉስ ግብዣ ይልቅ በራሷ ግብዣ ነው የተጠመደችው፣ በራሷ ስራ ነው የተገኘችው። ስለዚህ ይሄ ነገር ምን ያሳየናል መሰላችሁ? ብዙ ክርስቲያኖች የእግዚአብሔርን ቃል በሰው ሀሳብ ቀይረዋል፣ በሰው መረዳት ቀይረዋል። መንገዱ አይደለም ስንላቸው መጀመሪያውኑ ያ ነገር በውስጥ አለልክ ተጋግሯልና ሊሰሙ አይችሉም። እምለውን መስማት ትችላላችሁ። እግዚአብሔር ረድቶ አሜን። አእምሮአችን ከፍቶ ነው እንጂ ከማንም ሰው በልጠን አይደለም። ስለዚህ ይሄ ስርዓት፣ ይሄ ሰው ራእይ፣ ይሄ ሰው መንገድ የእግዚአብሔርን አስተሳሰብ ለውጧልና አሁን መለወጥ አለበት በሕይወታችን። እንግዲህ የንጉሱ ዘውድ መድፋት ማለት ራስን ማስወገድ ማለት ነው። ራስ ነበራት፣ ከራሷ መጣ፣ ከራሷ ጋር ዘውድ ትስደፋበት። አሁን ራሷ በዛ ዘውድ ውስጥ አልተዋል። ራስን ማስወገድ እኮ ይገርመኛል። የዮሐንስ አቀባበል፣ ዮሐንስ እኮ ያለ ራሱ ነው የተቀበረዋል። ራሱን ቆርጠው ለዛች ላኩላት አይደል? ምኑ ነው የተቀበረው? ያለ ራስ ነው የተቀበረው። ምን ብሎ ነበር መጀመሪያ? እኔ የሚበልጥ ይመጣል፣ እርሱ ሊልቅ እኔ ላንስ ይገባል አይደል? ቃሉን አገኘው። እንዲህ ያገኛችሁ ትፈልጋላችሁ ካሉ ከባድ ነው። ግን ራሶቻቸው የተቆረጡባቸው ናቸው ነገሩ። አሜን ይሄ ማለት ነው። ይህንማ የሚቆርጥ የለም። ሕገ መንግስታችን አስከብራለሁ እያለ ነው። ይህንን የሚቆርጥ ማንም የለም። ራስ ማለት እኮ ጆሮ የያዘ አይን የያዘ ቀን የያዘ ማለት አለ። እኔ እግዚአብሔር ይመስገን። እሱ ግን መቆረጥ አለበት። የዚህ ሴት ዘውድ መጥፋት የራሷ መጥፋት ነበረ። እንዲህ አለች። ስለዚህ በሰባቱ ምክር አስቴር ተወግዳ አስቴር ተገኝታለች ማለት ነው። ይሄ የእግዚአብሔር ሀሳብ ነበረ። ከዚህ የምትማሩት ነገር የለም። እግዚአብሔር በዘመናችን ላመጣው ነገር እምቢ ካል በጣም አስቸጋሪ። ወደ አስቴር ልምጣ። አስቴር መጽሐፍ ማለት ነው ምዕራፍ 5 ላይ እንዲሁ ቁጥር 7 እና 8 አስቴርም መልሳ ልመናዬና የምሻው ነገር ይህ ነው፣ በንጉሥ ዘንድ ሞገስ አግኝቼ እንደሆነ ልመናዬም ይፈጸም ዘንድና የምሻውን ያደርግ ዘንድ ንጉሡን ደስ ቢያሰኘው ንጉሡና ሃማ ወደ ማዘጋጅላቸው ግብዣ ይምጡ፣ እንደ ንጉሡ ነገር ነገ አደርጋለሁ። አሜን። እግዚአብሔር ይመስገን። ያቺ ሴት ንጉሥን አውጪ ስትባል እምቢ አለች። ይህች ሴት ግን ንጉሡን ወደ ውጭ እየጠራች ወደ ውስጠኛ ስፍራ ነው የገባችው። ንጉሥ ወደ ተቀመጠበት ውስጥ ነው የገባችው። አሁን ነገ እንድትወጣ አንተና ሃማ እንደ ንጉሥ ነገር ነገ አደርጋለሁ። ምን ማለት ነው? እንደ ንጉሥ ነገር አሁን ይኑር አይኑር አላውቅም። ድሮ አንድ ሲጋራ አውቃለሁ አጥሼ ነበር ማለት ግን አይደለም። ኬንት የተባለ ሲጋራ ምን አለው መሰላችሁ? እዛ ላይ ኪንግ ሳይዝ ላይ አንብባችሁታል። ኪንግስ ሳይዝ ሲጋራው የንጉሥ ወገብ ወይም የንጉሥ ልክ ማለት ነው አይደል? እንደው ዝም ብላችሁ ስትፈሩ ንጉሥን የሚመጥን ሲጋራ ማለት ነው አይደል? እዚህ ጋር እንደ ንጉሥ ነገር ነገ እንደ ንጉሥ ነገር ንጉሥን የሚመጥን ግብዣ ነገ አደርጋለሁ፣ ግን ከአንተ ጋር ሃማ ይምጣ። አሜን። ግብዣ
የመጀመሪያው ግብዣ አስጢንን አስወገደ። አሁን ሃማ ላይ ይሄ ግብዣ እየዶለተ ነው። ሃሌሉያ አሜን አሜን። ስለዚህ በዚህ ስፍራ የሚታሰበው ግብዣ በሃማ ላይ ይዶልታል። አሜን አሜን ሃማ ያልቅለታል። አሜን 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 ሃማ እኮ ስጋ ነው። አጋጋው ይለዋል። አጋግ ኤዶም ኤሳው ብኩርናውን ይሸጣል አይደል? ስለዚህ አጋግ መሞት አለ። መጀመሪያ ላይ ግን አንዳች ቅናት በውስጡ ፈጥሯል። የእግዚአብሔር ሕዝብ ሕጉ ከሕዝብ ጋር የማይገጥም አካሄዱ ሌላ የሆነ ሕዝብ በዚህ መንግስት መሃል አለ፣ መጥፋት አለበት ብሎ ነው የተነሳው። ስለዚህ አሁን ይሄንን ግብዣ የምታዘጋጅ ሴት ተገኘች። እግዚአብሔር ሴት ክብር ለእግዚአብሔር። ስለዚህ ይሄ እኛን ይመለከታልና ይሄ ግብዣ ሲሆን ይምጣ እሺ ያለ ንጉሥ። ስለዚህ አስቴር ንጉሥን ከውስጥ ወደ ውጭ የጠራችው በግብዣዋ ልክ እንደ ንጉሥ ነገር በመጋበዝ ንጉሥ በንጉሥ ነገር ብቻ ነው የሚገለጠው። እንደ ንጉሥ ነገር አደርጋለሁ ብላለችና ንጉሥ የሚገለጠው በንጉሥ ነገር። ክብር ለእግዚአብሔር። ንጉሥን የምታወጣው ሚስቱ ነው። ስለዚህ ይሄ ቀን ደርሷል። በግብዣዋ ምን አይነት ድግስ ነው? እኛስ ምን አይነት ድግስ አለን? ስለዚህ ንጉሥ የማያወጣ ከሆነ በእውነት ይህን ነገር ማስወገድ ይኖርብን አይደል? የእግዚአብሔር ቃል እግዚአብሔርን የሚያወርደው መሆን አለበት። የእግዚአብሔር ቃል ስንናገር ኢየሱስ በሕይወታችን የሚወርድ መሆን አለበት። አሜን። ምክንያቱም የሚወርደው ቃልና የምንናገረው ቃል አንድ ስለሆነ አሜን። ሶስት የእግዚአብሔር ቃል ስንናገረው ይወርድ። አሜን። በትእዛዝ ያ በመላእክት አለቃ ድምፅ አሜን ይወርዳል። አሜን። እሱ ራሱ ይወርዳል። አሜን ክብር ለእግዚአብሔር። አሜን። በትእዛዝ በስልጣን ቃል አሜን ይወርዳል። እንዲህ የማያወርድ ከሆነ መልእክታችሁ ምክሬ ምንድን ነው? የስልጣን ቃል ዝም በሉ። አሜን ዝም በሉ። ኢየሱስን የማያወርድ ቃል በዚች ሀገር ሰማይ ላይ ዝምታ ይሁን። አሜን። ኢየሱስን የማያወርድ ቃል ዝም ይበል። አሜን አሜን ተባባላችሁ? አሜን። ዝም ይበል። አሜን ዝም ይበል። ሃሌሉያ ነገር ግን በትእዛዝ በመላእክት አለቃ ድምፅ እሱ ራሱ ይወርዳል። አሜን። ጳውሎስ እንደዚህ ያለው መንፈስና ኃይልን በመግለጥ ነበረ እንጂ በሚያባብልበት ወቅት አልነበረም። ስለዚህ እኔ ስናገር መንፈስ ይገለጥ ነበር፣ ኃይል ይገለጥ ነበር። አሜን። በተለይ እኔን እግዚአብሔር ይርዳል። አሜን። ከቆምክ ጀምሮ ልባችሁ ማንደድና ማቃጠል ካልቻል ጊዜያችሁ ይጨርሳል። የኔም ሰማይ ዝም ይበል። አሜን ይበቃኛል። ምን ያደርግልኝ? እስካሁን ድረስ ብያለሁ። ይቤሉን እስካከብር ድረስ ነው። መጽሐፍ ሲገልጥልን ልባችን ቀጣይነትን ነበር። ሃሌሉያ ስለዚህ አሁን የምላችሁ ነገር በውስጣችሁ ምን? ስለዚህ የኔም ሰማይ ላይ እዛው እንዳልኩት ሆኗል። ንጉሥ ይወርዳል። አሜን ይወርዳል። እንዲወርድ ስለምጸልይ ንጉሥ ይገለጣል። ንጉሥ ይመጣል። በመልእክታችን ቃል እግዚአብሔር ይመስገን። ስለዚህ ንጉሥ በአስቴር ግብዣ ወደ ውጭ በወጣ ጊዜ ሃማም አብሮ ተገለጠ። ያመጣው ውጤት ይሄ ሃማ ተገልጧል። መገለጡ ብቻ አይደለም፣ ተሰቀለ። አሜን አሜን። ጥሪው ይሄ ንጉሥ ከወጣ አብሮ ይወጣል። እኔ በጣም ይገርመኛል። የእግዚአብሔር ልጆች ሲሰበሰቡ ሰይጣን አብሮ ይሰበሰብ። ንጉሥ ሲወጣ ሃማም ይወጣል። ሳምንት ብያቸዋለሁ።
ይህንን አመፀኛ የሚገልጠው እግዚአብሔር መገለጥ ብቻ ነው። አሜን አሜን ፓፓ እግዚአብሔር መገለጥ በሕይወታችን ካልተገለጠ አውሬው እንዳደባ ነው የሚኖረው። ስለዚህ ንጉሥ ሲወጣ ሐማም ወጣ። በአስቴር ጥያቄ ሐማ ተሰቀለ። አሜን አሜን እግዚአብሔር ይመስገን። አሜን። የባሏ ማይንድ ተካፍላ ነበር። የባሏን ፈቃድ ተካፍላ ነበር። ከግዛቷ ያንን ባላጋራ አስወገደች። ፓፓ የመንግስቴን እኩሌታ ሰጥሻለሁ አይደል? ጥያቄ እሷ ሃሌሉያ ግማሹ የማን ሆኖ እኩሌታ ወስዶ አለች ወይ ያለች ይመስላል አይደል? የባሏ መንግስት የማን ነው? የራሷ ነው። ስለዚህ በህይወት እያለ ምን አካፈላል? ሃሌሉያ እኔ የንጉስ የመንግስት እኩሌታ አይደለም የምፈልገው፣ የመንግስት ባላጋራ ማስወገድ አለ። አሜን አሜን የህዝብ ጠላት አሜን ስለዚህ ሐማ ይምጣ። ይሄ ሴራ ነው፣ መንፈሳዊ ሴራ በማ ላይ በሐማ ላይ የውስጧን በውስጧ ይዛ ማንን ጠራች? በንጉስ መምጣት ሐማም አብሮ መጣ። እግዚአብሔር ይመስገን። አይገርማችሁ? በአንድ ቀን ውስጥ ሐማም ተሰቀለ፣ መርዶክዮስም ተሰቀለ። መርዶክዮስ በንጉስ በቅሎ ላይ ሰቀሉት። እኛውን ባዘጋጀው እንጨት ላይ ምን አደረጉት? በእንጨት የሚሰቀል የተረገመ ይሁን። አሜን። ይሄ ስጋ የተረገመ ክርስቶስ ስለኛ ተረግሟል። ከዚህ በኋላ ይሄ መርገም በእኛ ላይ አይሰራም። አሜን። ስለዚህ አሁንም መሰቀል አለበት። ዕለት ዕለት በምንኖረው በጽድቅ ኑሮና በቅድስና እግዚአብሔርን በመምሰል ይሄ ስጋ ይሰቀላል። እግዚአብሔር ይመስገን። ስለዚህ ንጉሥ ሲደመር አስቴር ይሆናል አንድ መንፈስ። አሜን ሃሌሉያ እንዲህ ነው አይደል የሚጠበቀው? በቃ እንዴት አይነት አንድነት ነው! በቃ እኮ የልቧን ነው ያለ። ማን ነው እሱ ነው ያለው? በቁጣ እስኪነሳ ድረስ ማን ነው እሱ? በፍጹም ተዋህደዋል፣ አንድ መንፈስ ሆነዋል። የንጉሥ ልብ ሀሳብ ተካፍላለች አስቴር። ለእሷ መገኘት የዛ ግብዣ አስደናቂ ነበር። አንድ ነገር ልጨምር ከዚህ መጽሐፍ ላይ ሌላ በዓል ምክንያት ንጉሥን በማውጣቷ ሌላ አንድ አዲስ በዓል ሙሴ እንኳን የማያውቀው በዓል በአስቴር መጽሐፍ ውስጥ አገኝቷል። አዲስ በዓል፣ ህዝብ የዳነበት በዓል፣ ደህንነት ወደ ኋላ እያየ አይደል? ደህንነታችን እኮ ያለፈ ነገር ነው፣ ወደ ኋላ እናያለን። አሁን ደግሞ ከፊታችን ያለው ነገር አለ፣ የመጥራቱ ተስፋ ተዘርግተን የምናገኘው ይሄ ነገር በዓል ያስፈልገዋል ብለው ምዕራፍ 9 ላይ ሲላምሩ በጣም ደስ የሚል ነው። ምዕራፍ 9 ስለዚህ እነዚህ ቀኖች እንደ ፉር ስም ፉሪም ተባሉ። በዚህም ደብዳቤ ስለተጻፈው ቃል ሁሉ ስላዩትና ስላገኟቸው ነገር ሁሉ አይሁድ እነዚህን ሁለት ቀኖች እንደ ጽሕፈትና እንደ ጊዜው በየዓመቱ ይጠብቁ ዘንድ እነዚህ ቀኖች በየትውልዳቸውና በየወገናቸው በየሀገራቸው በየከተማቸው የታሰቡና የተከበሩ የሆኑ ዘንድ እነዚህ የፉሪም ቀኖች በአይሁድ ዘንድ እንዳይሻሩ መታሰቢያቸውን ከዘራቸው እንዳይቆረጥ በራሳቸውና በዘራቸው ወደ እነርሱም በተጠጉ ሁሉ ላይ እንዳይቀር ስርዓት አድርገው ተቀበሉ ይላል። አዲስ በዓል፣ አዲስ ቀን፣ የነፃነት ቀን። እግዚአብሔር ይመስገን። ንጉሥ ወጥቶ ጠላት ያጠፋበት። ስለዚህ መዳናችን ወደ ኋላ አይተን ወደፊት የምንፈጽመው ነገር ነው ማለት ነው። የእግዚአብሔር ሕዝብ ነፃነት፣ ይሄ ግብዣ ያረጋገጠው ነፃነት የሐማ መወገድ ብቻ ነው። የሕዝብ ነፃነት በየቀኑ በየዓመቱ የሚከበር ነፃነት። ክብር ለእግዚአብሔር። በግብዣው ደስ ይለናል። ስለዚህ እግዚአብሔር በውስጣችን ያኖረው ታላቅ ነገር ነውና ከዛ እንጋበዛለን። ከእግዚአብሔር ጋር ተሰብስበን እንበላለን። እግዚአብሔር ይመስገን። ሐማ በመወገዱ አዲስ ቀን ይፈጠራል። ተራራው ግብዣ አስደናቂ ነው። እግዚአብሔር ወደ ተራራ እየጠራ አዳኞች ወደ ተራራ ይወጣሉ። አሜን። ክብር ለእግዚአብሔር ነው። ስለዚህ
እነዚህ በሚቀሩን ቀናት በሚኖሩን ቀናት ሁሉ ግብዣ አለ፣ ታላላቅ ግብዣ። የዚህ ግብዣ ውጤት ደግሞ ማየት የቻልነውን ያህል አይተናል። እግዚአብሔር ይመስገን። አሁን እንግዲህ ወደ ቀለበቱ ስነ ስርዓት ልንመጣ ነው። ሁለቱ ተጋቢዎች ወደዚህ ይወጣሉ።